ታሪካችን የሚጀምረው ቼን ሲሃይ የተባለ የቀድሞ የባህር ኃይል ልዩ ኃይል አባል ወደ ትውልድ ሀገሩ ተመልሶ በአንድ ሁለተኛ ደረጃ ትምህርት ቤት ውስጥ መምህር ሆኖ ለመቀጠር ይመጣል። ይህ ትምህርት ቤት በመንግስት የገንዘብ ድጋፍ የሚደረግለት ቢሆንም ተማሪዎቹ በጣም አስቸጋሪ በመሆናቸው እና በትምህርታቸው ደካማ በመሆናቸው ምክንያት ሊዘጋ የተቃረበ ትምህርት ቤት ነው። ቼን ሲያ የተመደበበት ክፍል 6ኛ ቢ የሚባለውና በትምህርት ቤቱ እጅግ በጣም አስቸጋሪ ተማሪዎች የሚገኙበት ክፍል ነው። ይህ ክፍል ከሱ በፊት የመጡትን 16 መምህራን በተለያዩ ወጥመዶችና ማሾፊያዎች እያባረረ ያሰቃየ ክፍል ነው። መምህር ቼን በመጀመሪያው ቀን ወደ ክፍሉ ሲገባ ተማሪዎቹ በበሩ ላይ ከባድ የውሃ ባልዲ ወጥመድ አዘጋጅተው ይጠብቁት ነበር። ነገር ግን እሱ ባለው የወታደራዊ ዝግጁነትና ፈጣን እንቅስቃሴ ወጥመዱን በቀላሉ ያከሽፈዋል። ተማሪዎቹ በዚህ ሳይደናገጡ እሱን ችላ በማለት በክፍል ውስጥ የራሳቸውን ዓለም ይፈጥራሉ። አንዳንዶቹ ምግብ ያበስላሉ፣ ሌሎቹ ይተኛሉ፣ የተወሰኑት ደግሞ ጊታርና የቪዲዮ ጌም ይጫወታሉ። ቼን ስሙን ሰሌዳ ላይ ጽፎ ራሱን ማስተዋወቅ ሲጀምር ተማሪዎቹ በሙሉ ስልካቸውን በአንድ ላይ በመደወል ድምፁን ለማፈን ይሞክራሉ። መምህር ቼን ግን ከተራ መምህራን የተለየ መሆኑን ያሳያቸዋል። በክፍሉ ጣሪያ ላይ የድንገተኛ አደጋ ውሃ መርጫ ያስነሳዋል። ክፍሉ በሙሉ በውሃ ሲጥለቀለቅና የተማሪዎቹ መጽሐፍትና ስልኮች በውሃ በሰበሱ። ቼን አስቀድሞ ያዘጋጃትን ዣንጥላ ዘርግቶ ከውሃው ተከለለ። ከዚህ ክስተት በኋላ መምህር ቼን የተማሪዎቹን የግል ማህደር በማጥናት የእያንዳንዳቸውን የኋላ ታሪክ መመርመር ይጀምራል። እነዚህ ተማሪዎች አመፀኛ የሆኑት ያለ ምክንያት ሳይሆን ሁሉም ከቤተሰቦቻቸው ጋር የተያያዘ ጥልቅ የሆነ ማህበራዊና ስነ ልቦናዊ ችግር ስላለባቸው መሆኑን ይረዳል። ለምሳሌ ጃክ የተባለው ተማሪ ከአያቱ ጋር የሚኖርና በድህነት ውስጥ ያለ ሲሆን ማታ ማታ ሬስቶራንት ውስጥ እየሰራ ራሱን የሚያስተዳድር ልጅ ነው። ጎርደን የተባለው ተማሪ ደግሞ ሀብታም ቢሆንም አባቱ ምንም ትኩረት የማይሰጠውና የተወው ልጅ ነው። ሊ ጂያንግ የተባለችው ሴት ተማሪ ደግሞ ከአባቷ ጋር ከፍተኛ ግጭት ውስጥ ያለች ልጅ ናት። መምህር ቼን ተማሪዎቹ በጉልበት ወይም በቅጣት ሳይሆን ችግራቸውን በመረዳትና ወደ ህይወታቸው ጠጋ በማለት ልባቸውን ለማሸነፍ የመጀመሪያውን እርምጃ ይጀምራል። ነገር ግን በዚህ ሰሞን ጃክ የተባለው ተማሪ በገንዘብ ችግር ምክንያት ህገወጥ ከሆነ የማፊያ ቡድን ጋር እጁን ያስገባል። በዚህ ምክንያት ጃክ በድንገት ይጠፋል። መምህር ቼን ተማሪው አደጋ ላይ መሆኑን ተረድቶ እሱን ፍለጋ ወደ ወንበዴዎቹ መደበቂያ ቦታ ያመራል። ይህ ቦታ በማርሻል አርት የተካኑና የዩኤፍሲ ታጋዮች ጭምር የሚገኙበት የድብቅ ፍልሚያ ማሰልጠኛ ክለብ ነው። መምህር ቼን ብቻውን ወደዛ ክለብ ሲገባ የወንበዴዎቹ መሪዎች በቁመቱና በለበሰው ልብስ ንቀውት እንዲወጣ ያዙታል። ጃክ ግን እዚያው በሰንሰለት ታስሮና ተደብድቦ እርዳታ ይፈልግ ነበር። ቼን እንደ መምህርነቱ ተማሪውን ጥሎ መውጣት እንደማይችል ሲነግራቸው ወንበዴዎቹ በአንድ ላይ ሊደበድቡት ይነሳሉ። ነገር ግን የቼን እውነተኛ የወታደራዊ ማንነት የሚገለጠው እዚህ ጋር ነው። ከመካከላቸው አንደኛው ግዙፍ የዩኤፍሲ ታጋይ በስተጀርባው መጥቶ በጭካኔ መሬት ላይ ቢጥለውም ቼን ወዲያውኑ በፍጥነት ይነሳል። በአካባቢው የሚገኙትን የልምምድ ብረቶችና ቁሳቁሶች በመጠቀም በአስገራሚ የማርሻል አርት ብቃት ሁሉንም ወንበዴዎች እዚያው መሬት ላይ ዘርግቶ ተማሪውን ጃክን ነፃ ያወጣዋል። ይህ ክስተት በጃክ ልብ ውስጥ ለመምህሩ ትልቅ ክብርና ፍቅር እንዲያድርበት ያደርገዋል። መምህር ቼን ተማሪውን ካዳነ በኋላ ወደ ሌሎች ተማሪዎች ህይወት ጠጋ ማለቱን ይቀጥላል። ቀጥሎ ትኩረት የሚያደርገው ጎርደን በተባለው ተማሪ ላይ ነው። ጎርደን በሙዚቃ በተለይም ጊታር በመጫወት ትልቅ ተጽዕኖ ቢኖረውም አባቱ ግን ምንም ቦታ አይሰጠውም። እንዲያውም በትምህርቱ ደካማ ስለሆነ ሁል ጊዜ ያናንቀዋል። መምህር ቼን ይህንን ተረድቶ የጎርደንን አባት በአካል ያገኘዋል። ልጁ በሙዚቃ ያለው ልዩ ተሰጥኦ እንዲረዳውና ድጋፍ እንዲያደርግለት በምክርና በቤላ ያሳምነዋል። በመጨረሻ መምህር ቼን ሊ ጂያንግ የተባለችውን ወንድ ልጅ መሆን የምትፈልገውን ሴት ተማሪ ችግር ለመፍታት ይነሳል። እሷ ከአባቷ ጋር ያላት ግጭት የመነጨው አባቷ ወንድ ልጅ ብቻ ስለሚፈልግና እሷን እንደ ሴት ስለሚንቃት እንደሆነ ቼን ይረዳል። ቼን የአባቷን አመለካከት ለመቀየር እና
የልጁን ብቃት ለማሳየት አባቷ በሚገኝበት ቦታ ላይ አስገራሚ የሩጫ ውድድር እንድታደርግ ሁኔታዎችን ያመቻችላታል። መምህር ቼን በተማሪዎቹ ሕይወት ውስጥ እንደ መምህር ብቻ ሳይሆን እንደ ጠባቂ መልአክ እየሆነላቸው መምጣቱንና የተማሪዎቹ አመጽ ወደ መታዘዝና መከባበር እየተቀየረ መሄዱን ያሳየናል። መምህር ቼን ተማሪዎቹን አንድ ባንድ ለመለወጥ የሚያደርገው ጥረት አጠናክሮ ለመቀጠል ይወስናል። ትኩረት የሚያደርገው ሊጂያንግ በተባለችው ሴት ተማሪና ባለመነጽሩ በተባለው ተማሪ ላይ ነው። ሊጂያንግ ከአባቷ ጋር የነበራትን አለመግባባት ለመፍታት መምህር ቼን ያመቻቸው የፎርሙላ ውድድር ላይ ያሳትፋታል። አባቷ ልጁን እንደ ሴት በመናቅ አቅም እንደሌላት ያስብ ነበር። ነገር ግን በውድድሩ ላይ ሊጂያንግ አስገራሚ ብቃትና ፍጥነት በማሳየት ወንዶቹን ቀድማ ስታሸንፍ አባቷ ይገረማል። መምህር ቼን ለአባቷ ጠጋ ብሎ ሴት ልጅም ብትሆን የፈለገችውን ነገር ማሳካት ትችላለች የሚለውን ትምህርት በብልሃት ያስገነዝበዋል። አባቷም በልጁ መኩራት እንደሚገባው ተረድቶ በመካከላቸው የነበረው የዓመታት ግጭት በደስታና በእርቅ ይጠናቀቃል። በመቀጠልም መምህር ቼን ፎር አይስ የተባለውን ከመጠን በላይ በቪዲዮ ጌም ሱስ የተጠመደውንና ከሰዎች ጋር መግባባት የማይችለውን ተማሪ ችግር ለመፍታት ይነሳል። ይህ ተማሪ በትምህርት ቤቱ ካፌ ውስጥ ምግብ ከሚሸጠው አያቱ ጋር የሚኖር ሲሆን መምህሩ የልጁን የጌም ተሰጥኦ ወደ በጎ ነገር ለመቀየር ይወስናል። በትምህርት ቤቱ ውስጥ ልዩ የምግብ ዝግጅት ውድድር ያዘጋጃል። ፎር አይስ በጌም ውስጥ ያለውን የትኩረት ብቃት ተጠቅሞ በሚገርም ፍጥነትና ስልት ምግብ እንዲያዘጋጅ ያበረታተዋል። በዚህም ልጁ በራሱ የመተማመን መንፈስ እንዲያድርበትና ከጌም ዓለም ወጥቶ ከጓደኞቹ ጋር እንዲቀላቀል ያደርገዋል። ይህ በእንዲህ እንዳለ በትምህርት ቤቱ ውስጥ ሌላ ትልቅ ፈተና ይጋረጣል። አንድ የሪል ስቴት ባለሀብት ትምህርት ቤቱ ያለበትን መሬት ፈልጎታል። ባለሀብቱ ትምህርት ቤቱን አስገዳጅ በሆነ መንገድ ዘግቶ ቦታውን ለመውሰድና የቅንጦት ህንፃዎች ለመገንባት ሴራ ይሸርባል። ይህንን ለማድረግ ደግሞ በትምህርት ቤቱ ውስጥ ግርግርና ሁከት መፍጠር እንዳለበት ያምናል። ለዚህ ሴራ አፈጻጸም ባለሀብቱ ቀደም ሲል መምህር ቼን በጥፊና በቦክስ ያደባቸውን የወንበዴዎች ቡድን በገንዘብ ይቀጥራል። ወንበዴዎቹ በትምህርት ቤቱ አካባቢ እየተዘዋወሩ ተማሪዎችን ማዋከብና ማስፈራራት ይጀምራሉ። መምህር ቼን ግን በትምህርት ቤቱና በተማሪዎቹ ላይ የተደቀነውን ይህንን አዲስ አደጋ በመረዳት ተማሪዎቹን ለመጠበቅና የትምህርት ቤቱን መዘጋት ለመከላከል ቆርጦ ይነሳል። የስድስተኛ ክፍል ተማሪዎች በመምህር ቼን እገዛ ህይወታቸውን ማስተካከል ከጀመሩ በኋላ ለመጀመሪያ ጊዜ ለዩኒቨርሲቲ መግቢያ ፈተና መዘጋጀት ይጀምራሉ። መምህር ቼንም ሌት ተቀን ከእነሱ ጋር በመሆን እያጠናና ልዩ ድጋፍ እያደረገላቸው በትምህርታቸው ትልቅ ለውጥ ማምጣት ይጀምራል። ይህ በእንዲህ እንዳለ ግን ትምህርት ቤቱን አፍርሶ መሬቱን ለመውሰድ የፈለገው የሪል ስቴት ባለቤት እቅዱ መስተጓገሉን ሲረዳ ሌላ ሴራ ይሸርባል። መምህር ቼን ለተማሪዎቹ ጋሻና መከታ እየሆነባቸው ስላስቸገረው መጀመሪያ እሱን ከትምህርት ቤቱ ማራቅ እንዳለበት ይገነዘባል። ለዚህም ሲል መምህር ቼን ቀደም ሲል በባህር ኃይል ልዩ ኃይል ውስጥ በነበረበት ወቅት የተሳተፈባቸውን ከባድና ደም አፍሳሽ ወታደራዊ ግጭቶች ሚስጥራዊ መረጃዎችን ፈልፍሎ ያወጣቸዋል። ባለሀብቱ እነዚህ መረጃዎች ለትምህርት ቤቱ ቦርድ እና ለሚዲያዎች አሳልፎ ይሰጣል። አደገኛና ያለፈ ታሪኩ በደም የተበከለ ሰው ልጆቻችንን ሊያስተምር አይገባም የሚል ከፍተኛ የፕሮፓጋንዳ ዘመቻ ይከፈታል። የትምህርት ቤቱ የበላይ አካላትም በደረሰባቸው ጫና ምክንያት መምህር ቼንን ከስራው ያግዱታል። መምህር ቼን ትምህርት ቤቱን ለቆ እንዲወጣ ሲደረግ የስድስተኛ ቢ ክፍል ተማሪዎች ከፍተኛ ድንጋጤ ይደርስባቸዋል። መምህራቸው ለእነሱ ሲል ያደረገውን መስዋዕትነት ስላወቁ ከሱ ውጪ መማር እንደማይፈልጉ በመግለጽ ትምህርት ማቆም ዘመቻ ያደርጋሉ። ተማሪዎቹ በአንድነት በመሆን መምህራቸውን ወደ ስራ እንዲመለስ በትምህርት ቤቱ ቅጥር ግቢ ውስጥ ከፍተኛ ተቃውሞ ማሰማት ይጀምራሉ። ተማሪዎቹ በትልቅ ተስፋ መቁረጥ ውስጥ ሆነው መምህር ቼንን ፍለጋ ሲንከራተቱ፣ በሌላ በኩል ደግሞ ወንበዴዎቹ በትምህርት ቤቱ ተማሪዎች ላይ የመጨረሻውን የጥቃት እርምጃ ለመውሰድ ሲያሴሩ ታሪኩ ይበልጥ እየተካረረ ይሄዳል። መምህር ቼን ከትምህርት ቤቱ ከተባረረ በኋላ ተማሪዎቹ በትልቅ ተስፋ መቁረጥ ውስጥ ይገባሉ። የዩኒቨርሲቲው መግቢያ ፈተና የሚሰጥበት ቀን ይደርሳል። የስድስተኛ ቢ ክፍል ተማሪዎች
መምህራቸው የሰጣቸውን ተስፋና ትምህርት በልባቸው ይዘው ለእሱ ክብር ሲሉ ፈተናውን በከፍተኛ ትኩረትና በራስ መተማመን ይፈተናሉ። ፈተናው ተጠናቆ ውጤቱ ሲወጣ ሁል ጊዜ ይናቁ የነበሩት እነዚህ አስቸጋሪ ተማሪዎች በሙሉ የሚገርም ከፍተኛ ውጤት በማምጣት ፈተናውን በስኬት ያልፋል። ይህ ክስተት መላውን ትምህርት ቤትና ወላጆቻቸውን ያስደስታል። ነገር ግን ይህ ታላቅ ደስታ ብዙም አይቆይም። ትምህርት ቤቱን ለማፍረስ የፈለገው ጨካኙ የሪል ስቴት ባለሀብት ተማሪዎቹ ፈተናውን ማለፋቸው ትምህርት ቤቱ እንዳይዘጋ ምክንያት እንደሚሆን ይረዳል። ኮንትራቱ እንዳያመልጠው የመጨረሻውንና አደገኛውን እርምጃ ለመውሰድ ይወስናል። ባለሀብቱ ያሰማራቸው ወንበዴዎች የስድስተኛ ቢ ክፍል ተማሪዎችን በሙሉ በአንድ ላይ አፍነው ይወስዷቸዋል። ተማሪዎቹም እንደ መደራደሪያ በመጠቀም የትምህርት ቤቱ አስተዳደር መሬቱን ለባለሀብቱ አሳልፎ እንዲሰጥ ለማስገደድ ይሞክራሉ። የተማሪዎቹ መታፈን መምህር ቼን ጋር ይደርሳል። ቼን ልጆቹ በእነሱ ምክንያት አደጋ ላይ እንደወደቁ ሲረዳ ወታደራዊ ልብሱንና ዝግጅቱን አሟልቶ ተማሪዎቹን ለማዳን ብቻውን ይነሳል። የወንበዴዎቹን መደበቂያ መጋዘን ፈልጎ ያገኘዋል። መምህር ቼን ወደ መጋዘኑ ሰብሮ በመግባት ከተደራጁት የታጠቁ ወንበዴዎች ጋር ፍልሚያ ይጀምራል። በዚህ ትዕይንት ላይ መምህር ቼን የሚገርሙ የማርሻል አርት ስልቶችን አካባቢው ላይ ያሉትን የብረት ዕቃዎችና ገመዶች በመጠቀም የወንበዴዎችን ጥቃት አንድ በአንድ እየመከተ መጋዘኑን ሲያናውጠው ያስመለክተናል። ቁጥራቸው የበዛውና በተለያዩ የጦር መሳሪያዎችና ዱላዎች የታጠቁት ወንበዴዎች መምህሩን በቡድን በመሆን ይከቡታል። ነገር ግን የቼን የባህር ኃይል ልዩ ኃይል ወታደራዊ ስልጠናና የማርሻል አርት ብቃት ከእነሱ በላይ ሆኖ ይገኛል። ቼን በመጋዘኑ ውስጥ ያሉትን የብረት ሰንሰለቶች፣ ሳጥኖችና የሰሌዳ ብረቶች ሳይቀር እንደ መሳሪያ በመጠቀም እያንዳንዱን ጥቃት በብቃት ይመክታል። ፍልሚያው እጅግ ከባድ ከመሆኑ የተነሳ ቼን ራሱ ከፍተኛ ጉዳት ይደርስበታል። ነገር ግን ለአፍታም ቢሆን ተስፋ ሳይቆርጥ ወደ ተማሪዎቹ ለመድረስ በደምና በላብ እየታጠበ ወደፊት ይገፋል። ይህንን አስደናቂ ፍልሚያ በትልቅ መገረምና ስሜት ሲመለከቱ የነበሩ የስድስተኛ ቢ ክፍል ተማሪዎች መምህራቸው ለነሱ ሲል ሕይወቱን አደጋ ላይ መጣሉን ሲረዱ ከእንግዲህ እጃቸውን አጣጥፈው መመልከት እንደሌለባቸው ይወስናሉ። የታሰሩበትን ገመድ አቅማቸው በፈቀደው ሁሉ በጋራ በመታገል ይበጣጥሱታል። ልክ ገመዱ ሲፈታ ተማሪዎቹ በሙሉ በአንድነት በመጮህ ወደ ፍልሚያው ሜዳ ይቀላቀላሉ። ተማሪዎቹ በመጋዘኑ ውስጥ የሚገኙትን ትናንሽ ቁሳቁሶች ወንበዴዎቹ ላይ በመወርወር እና መምህራቸውን ከጀርባ ከሚመጡ ጥቃቶች በመከላከል አጋዥነታቸውን ያሳያሉ። መምህር ቼን ከተማሪዎቹ ጋር በመሆን አብዛኞቹን ወንበዴዎች ድል ካደረገ በኋላ ዋናው የወንበዴዎች መሪና ጨካኙ የሪል ስቴት ባለሀብት የመጨረሻውን ተንኮል ለመፈጸም ሲዘጋጅ ታሪኩ ወደ ፍጻሜው ምዕራፍ ይሸጋገራል። ይህ መሪ በማርሻል አርት እጅግ የሰለጠነና በጣም ጨካኝ ሰው በመሆኑ ፍልሚያው በሁለቱ መካከል የሚደረግ የሞትና የሽረት ትግል ይሆናል። ሁለቱም እርስ በርስ የሚሰነዝሯቸው ጥቃቶች በጣም ፈጣንና ገዳይ ናቸው። መምህር ቼን ቀደም ሲል ከነበሩት ውጊያዎች የተነሳ ደክሞት የነበረ ቢሆንም ከጀርባው ሆነው በፍርሃትና በተስፋ የሚመለከቱት ተማሪዎቹን ሕይወት ለማዳን ሲል የመጨረሻውን ጥንካሬውን አውጥቶ ይዋጋል። በአስገራሚ የቅልጥፍናና የስትራቴጂ ብልጫ መምህር ቼን ዋናውን የወንበዴ መሪ ሙሉ በሙሉ አሸንፎ መሬት ላይ ጥለዋል። ነገር ግን እንደ ወታደር ሊገድለው ሲችል እንደ መምህርነቱ ምህረት ያደርግለታል። በዚህም የወንበዴውን መሪ ልብ ሳይቀር በትህትና ያሸንፈዋል። ይህ በእንዲህ እንዳለ ፖሊሶች ተማሪዎቹ ወደ ታገቱበት ቦታ ደርሰው አካባቢውን ይከቡታል። ትምህርት ቤቱም ለማፍረስ የሞከረው የሪል ስቴት ባለሀብት ሴራና ህገወጥ ድርጊት በሙሉ በማስረጃ ተደግፎ ይጋለጣል። ባለሀብቱ እና የተረፉት ወንበዴዎች በሙሉ በፖሊስ ቁጥጥር ስር ይውላሉ። ትምህርት ቤቱ ከመፍረስና መሬቱ ከመቀማት ሙሉ በሙሉ ይተርፋል። ከዚህ ታላቅ ድል በኋላ የትምህርት ቤቱ ቦርድ፣ ርዕሰ መምህሩና ወላጆች መምህር ቼን ለልጆቹ ደህንነትና የወደፊት ህይወት ሲል የከፈለውን ታላቅ መስዋዕትነት ይረዳሉ። ያለፈውን የወታደራዊ ታሪኩን ወደ ጎን በመተው እውነተኛ ጠባቂና መምህር መሆኑን አምነው
በታላቅ ክብርና ይቅርታ ወደ ስራው ይመልሱታል። ፊልም የሚጠናቀቀው በጣም በሚያምር ትዕይንት ነው። የስድስተኛ ቢ ክፍል ተማሪዎች በመምህር ቼን እገዛ ህይወታቸው ሙሉ በሙሉ ተለውጧል። በፈተናቸው ባስመዘገቡት ከፍተኛ ውጤት ወደ ተለያዩ ታዋቂ ዩኒቨርሲቲዎች ሲገቡ ይታያል። መምህር ቼን ተማሪዎቹ ህይወታቸውን በትክክለኛው መንገድ መምራት መጀመራቸውን በትልቅ ኩራትና ፈገግታ እየተመለከተ አዲስ ተማሪዎችን ለመቀበል ወደ ክፍሉ ሲያመራ ይህ ተወዳጅ የቢግ ብራዘር ፊልም ፍጻሜውን ያገኛል።